On to other world news, and Somalia's government says it's cancelled all agreements with the United Arab Emirates. ሶማሊያ ከኤምሬትስ ጋር የነበራትን ግንኙነት በሙሉ አቋረጠች፣ ውጭልኝም ብላ አባረረች የሚለው ዜና የዲፕሎማሲ ኮሪደሩንና የሚዲያ ሞገዱን ከመቆጣጠሩ በፊት ወደ ኋላ ጥቂት ቀናት ወደ ኋላ ብዙ ዓመታት ብዙ ሰበብ ብዙ መጓተት የበዛ መወቃቀስ ነበረው። በአንዱ ማለዳ ከዱባይ የተነሳ አውሮፕላን ኩንታል ሙሉ ዶላር ጭኖ መቋዲሾ ደረሰ። ዶላሩን አንድ ሳያስቀር የመቋዲሾ መንግስት ወረሰው። ከዚያ በፊት ደግሞ የተባበሩት መንግስታት አለ። የአቡዳቢ መንግስት መቋዲሾ ገብቶ የምርጫ ካርድ ሲገዛ ተገኘ። ሶማሊያ ውጭልኝ ብላ የኤምሬትስን ሁሉ ነገር ጠራርጋ አባረረች። ያኔም እንዲሁ የሆነ መሰላት። ሆኖም ከመቋዲሾ እንጂ ከሶማሊያ አልወጣችም ነበር። ኤምሬትስ አሰላለፏን ቀይራ ተደብቃ ኖረች። በሌላ ጊዜ ኤምሬትስ ለጥፋት ካሰማራቻቸው እጆች አንዱን ህገወጥ ሰው የተገንጣዮች መሪ በሶማሊያ የብስ ባህርና ሰማይ አቆራርጦ እንዲወጣ ያደርግ ዘንድ አዘዘችው። ተፈጸመ። እንደገና መዋደድ ሆነ። ሆኖም ኮሎኔሎች በድንገት ተገደሉ። ለዚያውም እነሱ ባሰለጠኑት፣ ለዚያውም አተኳኮስ ባስተማሩት የራሳቸው ሰው። ሁኔታው በቋፍ ላይ የነበረውን እሳት አጋጋለው። ነገሩ ወደ ቋፍ እንዲገፋ ምክንያት የሆነው ደግሞ 4 ኪሎ ነበር። ይህ በንጥልጥል የሰነበተ ታሪክ ምዕራፉ ሳይዘጋ ተውኔቱ ሌላ ትዕይንት ላይ ተከፈተ። የአቡዳቢው መንግስት እንደገና ውጣልኝ ተባለ። አንድ አርብ እንኳን አትቆያትም ተብሎም ተነገረው። ኮሽ ሳይልብህ ውጣ። ይህ የሶማሊያ ክልላዊ ግዛቶችን አስቆጣ። እንዳም ሆኖ የተቆጡት የኤምሬትስ የጡት ልጆች የሆኑት የሶማሊያ ክልላዊ ግዛቶች ብቻ አልነበሩም። የ4 ኪሎ ቤተ መንግስትም ሌላኛው የአቡዳቢ ጉዳይ ፈጻሚ ነውና ድንጋጤም ቁጣም እኩል አስተናግዷል። አፍንጫውን እንደተመታ ሁሉ እምባምባ ብሎታል። እናም አንድ ባለስልጣን ወደ መቋዲሾ ሲልክ የተፈላ ሻይ ባልቀዘቀዘበት ፍጥነት ነበር። ከሰሞነኛው የሶማሊያና የተባበሩት አረብ ኤምሬትስ ዲፕሎማሲያዊ ቀውስ ጀርባ ያለው መጓተት ጠንከር ያለ ስራ አለው። ስሮቹ ከጠቀስናቸው አጋጣሚዎችን በላቀ ይዘረጋሉ። በቅርብ ጊዜያት ውስጥ ወደ እናንተ በተከታታይ እያደረስነው ባለነው የመሐመድ ቢን ዛይድ ሀገር የጸረ ኢትዮጵያ አንድነት ተግባር በጎረቤት ሀገራትን በጥልቀት እየተተገበረ መሆኑን መግለጻችን አይዘነጋም። ሶማሊያ አንዷ ነች። እናም የመቋዲሾ መንግስት ተግቶና በርትቶ ጨክኖባታል። ጓዝሽን ጠቅልለሽ ውጪ ብሏታል። ጥያቄው ትወጣለች ወይ የሚለው ነው። ኤምሬትስ በእርግጥ ከሶማሊያ ትወጫለሽ ወይ ብትባል ወጥቼ አልወጣሁም ማለቱ አይቀርም። ምክንያቱም ጉዳይ ፈጻሚዎቿን ተላላኪዎቿን አስቀድማ በክልል ደረጃ ይዛለች። ይህ የአቡዳቢ ጠባይ ነው። ከማዕከላዊ መንግስት ጋር በመወዳጀት ትከርማለች። ከማዕከላዊ መንግስት ጋር የሚኖራት ወዳጅነት የአገርን አንድነት የሚያናጋ ነውና ጸብ ውስጥ ትገባለች። ስትጣላ ወደ ክልላዊ ግዛቶች ትገባና መገንጠልን፣ ኮንፌዴሬሽንና መሰል ጸረ አንድነት ተግባራትን ትከውናለች። በሶማሊያ አትሂጅብኝ ብለው የሚዘፍኑላት ክልላዊ መስተዳድሮችን ይዛለችና ደግሞም በዚያ ጦር ሰፈር ጭምራላትና ወጥቼ አልወጣሁም ልትል ትችላለች። የሚያስብለውም ይሄው ነው። ኢትዮጵያ ውስጥ ያለው የጥፋት እጅ ግን ገና አልተቆረጠምና በተያዘው ሳምንት የመጀመሪያ ቀናት ላይ ሬድዋን ሁሴንን ልኳል። የመቋዲሾ በረራቸው አንዳች የኢትዮጵያን ጥቅም ለማስከበር አይደለም። ነገሩን ከሚያውቁት ሰዎች ጉዳዩን በዝርዝር ጠይቀናል፣ ወደ እናንተ እናደርሰዋለን። የተባበሩት አረብ ኤምሬትስ ከሶማሊያ ስትባረር አዲስ አበባን ምን አስደነገጠው? የሶማሌላንድ መገንጠል፣ የቻይና መቃወም፣ ለጋሹና አስታጣቂው ኤምሬትስ ከአበዳሪው ቻይና ጋር የተለያየ ጎራ ላይ መቆማቸው ለአዲስ አበባው አገዛዝ የሚያሰጋው ነው ወይ? የቻይናን ዊንግሎንግ ድሮኖች እየገዛች የኢትዮጵያን ሕፃናትና እናቶች እንዲገድል የአብይ አህመድን አገዛዝ የምታሰማራው ኤምሬትስ በሶማሌላንድ የምትከተለው ፖሊሲ ቤጂንግን አስቆጥቷል። ይህ ሁኔታ የአብይ አህመድን የመግደያ መሳሪያዎች ምንጭ ያመናምን ይሆን ወይ? እዚህ ጋር ሳውዲ አረቢያም ትነሳለች። የሪያዱ መሐመድ ከአቡዳቢው መሐመድ ጋር ግጭት ውስጥ ከገቡ ወዲህ የጸባቸው ክር እስከ ምስራቅ አፍሪካ መዘርጋቱ ሲነገር መክረሙ አይዘነጋም። አሁን ግን ይህ የጸብ ክር ተካሮ መቋዲሾ ላይ፣ ካርቱም ላይ አሊያም አዲስ አበባ ላይ ሊበጠስ ይመስላል። በእርግጥም ምስራቅ አፍሪካ የሁለቱ መሐመዶች የቼዝ መጫወቻ ቼዝ ቦርድ እየሆነ ይመስላል። ጥያቄው እንዴት የሚለው ነው። እንደ አውሮፓውያን አቆጣጠር በ2017 ሶማሊያና ኤምሬትስ የተጋጩት አረቦቹ ከካታር ጋር በተጣሉ ማግስት ነበር። ዘንድሮ ደግሞ የሳውዲና ኤምሬትስ ሽኩቻ ለአቡዳቢና መቋዲሾ ጸብን አትርፏል። እነዚህን ጉዳዮች በጥልቀት ለመመልከት ደቂቃዎችን እንጨምራለን። አብራችሁን ስትሆኑ ምክንያታዊ ቆይታ ይኖራችኋል።